ዶሮ ቤት ኬጅ ስንት ጨረሰብኝ? በስንት አሰራው? እስኪ ዛሬ ልንገራችሁ። ውድና የተከበራችሁ ቤተሰቦቼ ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናቸው። እግዚአብሔር የተመሰገነ ይሁን። ለዚህ ቻናል አዲስ የሆናችሁ በቅንነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ። እንግዲህ የዶሮ ኬጅ አሰርቻለሁ። ስንት እንደጨረሰብኝ ልንገራችሁ። በአሁኑ ሰዓት እንግዲህ ብረት ጨምሯል። ብረት አንደኛ እና ሁለተኛ ነው ያለው እና አንደኛው ይጨምራል፣ ሁለተኛ ደግሞ በትንሽ ነገር ነው የሚቀንሰው። ብዙም ልዩነት የላቸውም። ግን እኔ መጀመሪያ ጊዜ አንድ ቦታ ሄጄ ስጠይቀው 200 የሚያስገባ ዶሮ 175,000 ያሉኝ ማለት ነው። ይሄ ማለት በጣም ብዙ ብር ነው። ይሄ 200 ዶሮ ያስገባል ማለት ነው። 175,200 ዶሮ ያስገባል። ስለዚህ በጣም ውድ ስለሆነ የኔ አማራጭ ዝም ብዬ ወደ ቤት የገባውና ጠያይቄ ሌላ ቦታ ስጠይቅ በቅናሽ ዋጋ ነው ያሰራሁት። እግዚአብሔር ይመስገን። እና ይሄንን ያሰራሁት ይሄንን ኬጅ እንደምታዩት 3 ነው። አንዱ ሁለት አለው ማለት ነው። ሁለት ድረብራቢ ሲሆን ሶስቱ ስንት ይሆናል? 6 ማለት ነው። 6 ቢያንስ አንዱ 40 ወይንም 39 ቢዝ ወደ ስንት ይዛል? እኔ እንግዲህ 220 ዶሮ ነው ያስገባሁት። ይሄ ኬጅ በደንብ ይዞልኛል። ለአሁኑ ይዟል። እንግዲህ ካደጉ በኋላ ወደ መሬትም ቢወርዱም ችግር የለም። የተወሰነ ዶሮ ማለት ነው። ከኬጅ እኔ ብዙ ነገር የወደድኩት ነገር በትንሹ ቦታ ላይ መስራት ይቻላል ማለት ነው። እኔ 220 ዶሮ የሚይዝ በ58,000 ነው ያሰራሁት። እንደ አጋጣሚ በሰው አግኝቼ ነው። አንዳንድ ሰዎች ያው ቦታም ተከራይቶ ስለሆነ ይሆናል በጣም ዋጋው በጣም የሚያስወድዱት። ይሄ ሰው የሰራልኝ ግን ለእኔ ከሰራልኝ በኋላ በጣም ዋጋ የራሱ ምንድን ነው እሱ ከሳራ ውስጥ ገባው ስለኝ ያው ትንሽ ብር ጨመርኩላት ማለት ነው። እግዚአብሔር ይመስገን። እንግዲህ እኔ በ58,000 ነው እየተስማማ ነው። እንደ አጋጣሚ ነው ያገኘሁት እንጂ ያኛው ደግሞ ያው 175,000 ነው ያሉኝ ማለት ነው። እናንተ የሆነ እቃ ስታሰሩ አንድ ቦታ ብቻ ሳይሆን ሌላ ቦታ መጠየቅ የተሻለ ነው። እኔም ያው ጠያይቄ ነው ያገኘው። ስንት ቦታ ጠየቅኩ መሰላችሁ? አንድ ቦታም ስጠይቅ 85,000 ነው ያሉኝ። እሱም በሁለተኛ ብረት፣ ይሄ ግን በአንደኛ ብረት ነው የሰራልኝ ሰውዬ። በሁለተኛ ብንስማማም እሱ ግን ዝም ብሎ በአንደኛ ነው የሰራውልሽ አለኝ። ይሄው እንደምታዩት ሁሉ ነገር የተሞላላት ነው። እኔ እንትኑ ብቻ ነው የገዛሁት፣ ላስቲኩ ብቻ ነው የገዛሁት ለኩስ እዛ ላይ የምነጠፍ ማለት ነው። እና የውሃ መጠጫ ምግብ ማብያም አብሮ ነው የምሰራ። እንቁላልም ስጥሉት የሚሸራተት በዛ ላይ ሁሉም ነገር የተሞላላት። ዋጋው ደግሞ በቅናሽ ነው እየሰራልኝ። እንደ አጋጣሚ ሆኖ ነው እንጂ እኔም አገኛለሁ በዚህ ዋጋ ብዬ አላሰብኩም። እና የኬጅ ዋጋ እየጨረሰብኝ 58,000 ነው ማለት ነው ውዶቼ። እናንተ ማሰራት ከፈለጋችሁ በትንሹ ቦታ ላይ አሰርታችሁ ስራችሁ መጀመር ትችላላችሁ። እኔ እንግዲህ ቤት ከሚከራይ ይሄ ይሻለኛል ብዬ ነው ይሄን ሀሳብ ያመጣሁት። ትንሽ ቦታ አለችኝና እሷ ላይ ስራን ጀምራለሁ። እግዚአብሔር ይመስገን። ከአረብ መልስ እንግዲህ ዶሮ መስራት ጀምሬያለሁ ቤተሰቦቼ። እና ይሄን ይመስላል። ዶሮ እንግዲህ ጽዳት ስለምትፈልግ የኬጁ ነገር እኔ ወደድኩት። በጊዜ ማጽዳት ይቻላል። እኔ አሁን በሶስት ቀን ነው አጸደዋለሁ። እና ጽዳት ትፈልጋለች። ይሄ የመጠጫውንም አጸደዋለሁ ማለት ነው። ከጠጡበት በቀን 2 ወይንም 1 አጸደዋለሁ እንደቆሸሸው ጽዳት ስለሚፈልጉ። እና ኬጅ ላይ በኬጅ ስትሰሩ በጣም ደስ የሚል ስራ ነው የሚሆነው። ሽታ የለም፣ ምን የለም፣ ጎረቤት አይረብሽም። እኔ አሁን መኖሪያ ቤት ውስጥ ነው የጀመርኩት። እናንተ ሞክሩ፣ መሞከሩ አይከፋም። ባለን እንኖር። እንግዲህ የዘመናዊ ነው ብሎ ያመጡት እቃ ስለሆነ እናንተም ደግሞ ሞክሩት ማለት ነው። የቤት ኪራይ ብትከራዩ በወር ስንት ይመጣል? 58,000 እንግዲህ ለአመትም አይሆንም ማለት ነው። የቤት ኪራይ ብትይዙ በጣም ብዙ ዋጋ ያስከፍላቸዋል። እንደገና ቤታችሁ ሆናችሁ የምትሰራው ስራ ደግሞ
እረፍት አለው። ገና ፀሐይ ውስጥ ወይ ደግሞ ብርድ ውስጥ አትሄዱም። ቤታችሁ ሲሆናችሁ መስራት ጥቅም አለው ማለት ነው። እኔ ግን ጠቅሞኛል። መጨረሻውን ያሳምረው እንጂ እንግዲህ ዶሮንም አስገብቼ ስራ ጀምሬያለሁ። ኬጁ ይሄን ይመስላል ቤተሰቦቼ። እናንተም እንግዲህ ይሄንን ሀሳብ ካላችሁ እዚህ ላይም አይታችሁ መስራት ትችላላችሁ ማለት ነው። ይሄ ደግሞ ትልቅ ነው። እንደዚህ ሰፊ ሆኖ ሰፊ አድርጎ ነው የሰራልኝ ሰውዬ። ፈጣሪ ነው ይሄንን ሰው ያጋጠመኝ እንጂ እኔ በቃ ያቀን 175,000 ሲሉኝ ደንግጬ ነበረ። እንዴት በዚህ ብር አሰርቼ ዶሮም ደግሞ በምን ላስገባ ብዬ ሀሳብ ውስጥ ገብቼ ነበረ። ቢሆንም ደግሞ እግዚአብሔር አቅሎልኝ ይሄንን ሰው አጋጥሞኝ እኔ ኬጅ አሰርቼ ዶሮንም አስገብቻለሁ ማለት ነው። ይሄ ይመስላል ኬጁ። ከወደዳችሁ ላይክ፣ ሰብስክራይብ አድርጉ። እናንተም እንግዲህ ሀሳብ ካላችሁ እዚህ ላይ አይታችሁ ማሰራት ትችላላችሁ። ጥሩ ነው፣ ቆንጆ ነው እና ደህና ሁኑ። አመሰግናለሁ። መልካም ቀን